እምነት ብቻ እንዳትሉ ይሄ እምነታችሁ በሥራ መገለጥ አለበት። መዳን በእምነት ብቻ ነው፣ ትክክል ነው። እውነተኛ እምነት ግን ሥራን ገንዘቡ ያደረገ ነው። ይሄ የጳውሎስ ስብከት ነው፣ የሁል ጊዜ ስብከቱ ነው። ሌሎች ደብዳቤዎችን ማንበብ እነ ተሰሎንቄን ሲጽፍ የእምነታችሁ ሥራ፣ የፍቅራችሁ ድካም እና የተስፋችሁ ጽናት፣ እነዚህ በሙሉ አምኛለሁ የሚለው ብቻ ሳይሆን እምነቱ በሥራ ፍቅሩ በድካም ተስፋው በጽናት ይታያል። መዳን በእምነት ነው ይላል። ግን ደግሞ ይሄኛው እምነት ሥራን ገንዘቡ ያደርጋል። በሥራ የተገለጠ ነው፣ የማይኖር እምነት። ያዕቆብ ግን ምን አለ? እንደዚህ አይነት እምነት አጋንንትም ያምናሉ አለና እንደውም ይንቀጠቀጣሉ። አይኖርም፣ ግን ወደ ጽድቅ ግን አይመጣም። ኢየሱስን ወደ መምሰል መቼም ሰይጣን አይመጣም። ጌታን የሚያምን ካንተ እኩል ጎን ቁጭ ብሎ እግዚአብሔር አምላኬ ብሎ ተስፋ የሚያደርግ ለዛ ሰው አንተን ነው እግዚአብሔር መሳሪያ ምልክትም እጅም የሚያደርግ እና ይሄ እምነት በእንደዚህ አይነት ሥራ መገለጥ አለበት።